ሰላም 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 ውድና የተከበራችሁ የጨልጨለቅ ዩቲዩብ ቻናል ተከታታዮች ሰላማችሁ ይብዛ። እንዴት ናችሁ? ደህና ነኝ እኔ አለሁ እግዚአብሔር ይመስገን። አዲስ ነገር ይዤላችሁ መጥቻለሁ። አዲስ ዜና ፈታ የሚያደርጋችሁ እና እኔ ደህና ነኝ አለሁ። እንዴት ናችሁ? እንግዲህ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ወደ ቤተሰባችን ተቀላቀሉ። ቤተሰቡን ላይክ እያደረጋችሁ አበረታቱን እንላለን። ከዛ ዛሬ ይዤላችሁ የመጣሁት በጣም ተወዳጅና ታዋቂ የሆነች የገጠሬ ልጅ እና በጣም 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 ደስ የምትል ልጅ እመቤት ካሳሁን ካሰች የምትባል እመቤት ካሳ ይዤላችሁ መጥቻለሁ ማለት ነው። እና እመቤት ካሳ እንግዲህ በጣም ተወዳጅ እና ታዋቂ የሆነች ልጅ እና በጣም ጠንካራ ሴት እና በጣም አሪፍ የምትመች ልጅ ናት ማለት ነው። እና እንግዲህ እመቤት ካሳ ልታገባ ነው፣ ሽማግሌ ልላክ ነው ተብለዋል። ምን ትላላችሁ? ደስ አይልም? ዋው ደስ ይላል። እና ልታገባ ነው እያለው ነው፣ ሽማግሌ ልላክ ተልኳል ምናምን እያሉ ነው። እንዲህ አይነት ወሬ ያለ እንግዲህ እውነት ያርግልሽ የኔ ቆንጆ የኔ ተወዳጅ እና የኔ ልዩ እላታለሁ። እና ሲጀመር ከእመቤት ካሳ ብዙ ነገር ተምራለሁ። አንደኛ ጥንካሬ፣ ሁለተኛ ተስፋ አለመቆረጥ ለመስራት በቃ ምንም ቢመጣም ተስፋ አለመቆረጥ እና ብዙ ነገር በቃ የሷን ነገር የሷን ህይወት ያሳለፈችውን ነገር ሁሉ ሲሰማ እኔ ጠንካራ ይሆናለሁ ማለት ነው። እንደሷ ይሆናለሁ ብዬ ወደ ኋላ አልመለስም ማለት ነው። እንግዲህ እመቤት ካሳ የምታውቁት ከመጀመሪያው ጀምሮ እስካሁን ድረስ የምታውቁት ታውቃላችሁ ማለት ነው። ምክንያቱም የሷ ህይወት ላይ ብዙ አይነት ችግሮችን አሳልፋ ብዙ አይነት ፈተኖችን አሳልፋ እዚህ ላይ ደርሳለች እና እኔም ደግሞ እንደሷ ያው ብዙ ፈተኖችን አሳልፋለሁ። ብዙ ነገር አይቼ ብዙ ነገር አሳልፌ ብዙ ነገር እዚህ ደርሻለሁ። በዚህም ከዚህም በኋላ የሚመጣብኝም ችግሮች ጠንከር ብዬ በጠንካርነት ሁሉም ነገር በበጎ ነው ብዬ ማሳለፍ ይፈልጋለሁ። ወደ ኋላ ማለት አልፈልግም ማለት ነው። እና የሰውን አስተያየት፣ የሰውን አስተሳሰብ፣ የሰውን ኮሜንት፣ የሰውን ብዙ አይነት የሚመጡ ነገሮች አለ አይደል? እነሱ ወደ ኋላ እንዳይመለሱኝ ጠንከር ብዬ መቆም ማለት ነው። እና እንደዛ መሆን ይፈልጋለሁ። ከዛ እና ከእመቤት ካሳ ብዙ ነገር ተምራለሁ ማለት ነው። በፍቅርም ጉዳይ ከሆነ ሁሉም ነገር በትህትና በትዕግስትና የሚመጡ ሁሉም ጉዳት እየቻለች ሁሉም ነገር ያው እንግዲህ አሁን ከእግዚአብሔር ከፈቀደ ሽማግሌ ልካለሁ ብለዋል ማለት ነው ልጁ። ተስፋ እናደርጋለን እኛም በጉጉት እንጠብቃለን። እሷ ናት የምታገባው፣ እኛንን በጉጉት ደግሞ የምንጠብቀው ማለት ነው። ምክንያቱም እሷ ካገባች እኛ ደስ ይለናል። እሷም እንደዛ ስለምትፈልግ አግብታ ትዳር ይዛ ልጅ ወልዳ በጸጋ በፍቅር መኖር ስለምትፈልግ እኛም ደግሞ ይሄ ምኞታችን ስለሆነ እና ደስ ይለናል ማለት ነው ቤተሰቦቼ። እመቤት ካሳ እንግዲህ እዚህ ላይ ነው ያለችው። አሁን በጣም ደስ የምትል ልጅ ናት። ብዙ ነገሮችን አሳልፋ እዚህ ላይም ደርሳለች። በዛም ደግሞ በጣም ሩህሩህ የሆነች ልጅ ናት ማለት ነው። ብዙ ሰዎችን ብዙ ልጆችን ፌመስ አድርጋለች። ወደ ሚዲያ አምጥታ ቻናል አስከፍታ ብዙ ሰዎች በሱ እየተለወጡ ብዙ ልጆች አሉ። እና አንድ ሁለት የማይባሉ ብዙ ልጆች አሉ። ብዙ ልጆችን ፌመሳለች፣ ብዙ ልጆችን ታዋቂ አድርጋለች፣ ራሷም ታዋቂ ሆናለች። እመቤት ካሳ እንግዲህ በጣም ጎበዝ ናት ማለት ነው። ይህናል በጣም ሩህሩህ የሆነች ለሰው የምትሳሳ ብዙ መንገድ ላይ የወደቁ ብዙ የደከሙ እናቶችና አባቶችን ሰብስባ የምታሳድግ እና የምታነሳ፣ የምታበላ፣ የምታለብሳ ናት። እና በጣም ደስ ትላለች። በዛው ምክል ደግሞ የአንድ ልጅ እናት ናት። እንግዲህ ልጅ የወለደ ሰው እናት የሆነ ሰው
ብዙ ነገርና ብዙ ነገሮች ያውቃል ማለት ነው። ህመሜን ሁሉም ነገር የሆድ ስስነት ብዙ ነገር ያውቃል። እሷ ደግሞ ብዙ ፈተኖችም ስላሳለፈችው ብዙ ችግሮችም ስላሳለፈችው በዛውም ልክ ያው ታውቃለች ማለት ነው ሁሉም ነገር እና እንዲህ እላቸዋለሁ ቤተሰቦች። እኔ በጣም ነው እውነት የምትመቸኝ እሷ ማለት ነው። እንደምወዳትም እንደሚያከብራትም ደግሞ የሆነ ነገር እንደምትፈልገው አግብታ ብትኖር አግብታ በቃ ሁሉም ነገር እንደ ፍላጎቷ ሆኖላት ብትኖር ደስ ይላል ማለት ነው። Which has determined your fate. I've never seen so clear. I feel the end and it's near. The day of reckoning's here. The sound of deafening fear. You won't die if you try. You just might get a little bit of trouble. K-N-I-F-E right in your side. You will never see me coming. You won't die if you try. You just might get a little bit of trouble. K-N-I-F-E right in your side. You will never see me. My energy is next level, so damn you better be careful. I got an angel and devil, he snaps me straight in the temple. I'm ready to be a rebel, I've got a lot of potential hidden inside of this vessel. That shit is so exponential. I need a first class ticket to the top, no limit. I don't play no gimmicks, I'ma take you to the clinic. If you want a taste, come at me and you will be replaced. They won't find a trace of you anywhere or any place. You won't die if you try. You just might get a little bit of trouble. K-N-I-F-E right in your side. You will never see me coming. You won't die if you try. You just might get a little bit of trouble. K-N-I-F-E right in your side. You will never see me coming. የተቸገሩ ሰዎችን የምትረዳ ማለት ነው። እና ፈጣሪ ያግዝሽ፣ ያንቺ ጋር ይሁን። ፈጣሪ ያበረታታሽ፣ እኛም ደግሞ ጎንሽ ነን፣ እናበረታትሻለን። በሌላም ሳይሆን በቪዲዮ ያንቺ ቪዲዮ እያየን ላይክ እና ሳብስክራይብ እያደረገን ሼር እያደረገን ያው ጎናንን ማለት ነው። በሌላ ነገር ባናግዛት በዚህ በሰው ያለው አይደለም ሰውን የሚያግዘው እና ሰውን ለማገዝ ደግሞ ሰው መሆን ብቻ በቂ ነው ማለት ነው። እሷ ደግሞ እንግዲህ በጣም ሰውን እየረዳች እና በጣም በቃ ፍቅር የሆነች ችግር ማይታ ስለምታውቅ የችግር ነገር ምን አይነት ችግር ምን ሰው ላይ ምን አይነት ጉዳት እንዳለ ምን አይነት ጭንቀት እንዳለ ስለምታውቅ ሁሉም ነገር ችላና ሁሉም ነገር ለበጎ ነው ብላ የምታሳልፍ ልጅ ናት ማለት ነው። ፈጣሪ ካንቺ ጋር ይሁን እንልሻለን፣ እንወድሻለን፣ እናከብርሻለን። እኛ የመዳም ቅመሞች ካንቺ ብዙ ነገሮችን እንማራለን። ብዙ ነገሮችን ካንቺ ጠንካራ ሆነን እንድንሆን ያደርገናል እና ጎበዝ እንድንሆን ያደርገናል ያንቺን አመለካከት ማለት ነው። እና እኛም ደግሞ እንዳንቺው ጎብዘን ጠንክረን ሁሉም ነገር የሚመጣ ፈተናዎችም የሚመጣው ችግሮችን እንዳልፍ ያደርገናል ማለት ነው። እና እኛ እናመሰግናለን እንልሻለን ውዶች። የተከበሩ የጨልጨለቅ ዩቲዩብ ቻናል ተከታታዮች ዛሬ ይሄን ነበር ይዤላችሁ የመጣሁት የእሷን ያለኝን። በእርግጥ አንዳንድ ሰው ያው አለ አይደለም የምትላቸው ነገሮች አለ ብዙ አንዳንድ ጊዜ ያ ማለት የምናየው ነገሮች ቅር ካልን ቅሬታችን እናገራለን ማለት ነው። ደስ ካለንም ደግሞ እንደዛው ደስ ያለንን ነገር እንናገራለን እኛ ማለት ነው። እና በቅሬታም ከመጣ እንደዚህ ቅር ብሎናል እህታችን እንደዚህ
እንደዚህ ትክክል አይደለም፣ እንደዚህ ደግሞ ትክክል ነው ብለን እንናገራለን ማለት ነው። እና ደስ ያለንን ነገርም ደግሞ እንደዛ እና እንደዚህ ይላቸዋለሁ። እኔ ደስ ላለችኝ ደስ በፊትም ሲጀመር አያታለሁ፣ እከታተላታለሁ፣ አደንቃታለሁ ነበረ በፊትም ማለት ነው። ቻናል ሳይኖረኝ በፊት ዝም ብዬ ገብቼ እከታተላታለሁ፣ አያታለሁ፣ በቃ ላይክ አደርጋታለሁ። ኮሜንት እንኳን ብዙ አልጽፍም ስለማይመቸኝ እና እኔም የሚጽፈውን አለማንበብም ትችላለች። ምክንያቱም እኔ ምናልባት አሁን ከጻፍኩ በኦሮምኛ ሊሆን ይችላል፣ እሷ ደግሞ ኦሮምኛ የምታውቅ አይመስለኝም እና እንጂ በጣም በፊት የሚከታተላታለሁ ማለት ነው። እና ሰው ደግሞ የሆነ ነገር ሳይ ያን ነገር ያየውን ነገር ነው የምሰራው፣ ያየውን የሰማው ነገር ነው ማለት ነው። እና እንዴ እላችኋለሁ ቤተሰቦቼ፣ እላችሁ መጣሁ ዛሬ ይሄን ጸዳ የሆነ ሀሳብና ፍቅር የሆነ ነው ማለት ነው። እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ እያለን እዚህ ቻናል ላይ አዲስ የመጣችሁ ከሆነ ደግሞ ላይክ እና ሰብስክራይብ እያረጋችሁ ወደ ቤተሰባችን መቀላቀል እንዳትረሱ። ግቡ፣ ቤታችን ጎበኙ፣ ላይክ አድርጉ፣ አስተያየታችሁን ጻፉልኝ። እንደዛውም ደግሞ ኮሜንት እህታችን እዚህ ላይ ተሳስተሻል፣ እዚህ ላይ እንደዚህ አድርጊ፣ እዚህ ላይ እንደዚህ አድርጊ ብትሉኝ ያው ሰው የኛ ደግሞ የሰውን ኮሜንት የኛ መልሰናል ያጥፈናል ማለት ነው። እኔ ደግሞ አስተያየታቸውን እቀበላለሁ። ምንም ቢሆን አስተያየታቸውን እቀበላለሁ። ከተሳሳትኩም ደግሞ ይቅርታ እያልኩ ይቅርታ እየጠየቅኩ ነው ማለት ነው የምቀበለው። ከተሳሳትኩት ይቅርታ እያልኩ ነው ማለት ነው። ከዚህ በፊት ይቅርታ። ስለዚህ ወደ ቤተሰባችን ገባ ብሉ፣ አበረታቱን። ላይክ እና ሰብስክራይብ አርጋችሁ አበረታቱን። መልካም ቆይታ። በሌላ ቪዲዮ እስከምንገናኝ ድረስ ቻው። አይደለም ለራሴ ነው እሱም ሳላስበው ውጥን ሳይኖረኝ የሚያስለቅስ ፍቅር በድንገት ያዘኝ። ቀድመን ግን ፈጣሪ ድግሳችን ላይ ወይም ሰርጋችን ላይ ብንጠራው እስከ መጨረሻው ድረስ ፈጣሪ ህይወታችንን ሁሉ ትልጋሌ የመጨረሻችን ዳይፐር የሚደረግባት ጊዜ አለቻ። ዳይፐር የሚደረግባት ትንከባከባለች ወይ? እድሜ ይስጠርስ። መጀመሪያ እድሜ ትልቁ ነገር እዛ ያድርሰን። በእኛ በዚህ ሰዓት አይደለም በፍጹም እዛ እንድረስ። መጀመሪያ ገብቶሃል አይደል? በዚህ ዘመን በዚህ ሰዓት እዛ ላይ ያድርሰን እግዚአብሔር። ደግሞ ፈጣሪ ሲባርከው ነው አይደል ምንም ነገር የሚጣፍጠው። ብዙ ጊዜ እኛ ችግሮቻችን ልክ ከተገናኘን በኋላ ፈጣሪን ሰርጋችን ላይ አንጠራው ወይም ድግሳችን ላይ አንጠራው። እኛ ከተገባን ካለቀን በኋላ ዘመድ ወዳጆቻችንን ከጠራን በኋላ ነው መጨረሻ ላይ በመሀል ክፍተት ሲመጣ ወደ ፈጣሪ የምንሄድ። ቀድመን ግን ፈጣሪ ድግሳችን ላይ ወይም ሰርጋችን ላይ ብንጠራው እስከ መጨረሻው ድረስ ፈጣሪ ህይወታችንን ትዳራችንም ይጎበኘዋል ወይም ይባርከዋል። የአብርሃም የሳራ ትዳር ይሆናል ብዬ ነው የማስበው። እንደዛ ነው። መጨረሻ ላይ አላገባም በላ የትዳር አገናኝ ናችሁ። አላውቅም። በእኔ በኩል አሁን ቆንጆ ቁም ነገረኛ ሴቶች አሉ። ማድረጉ ነበር እንዲያሳደጉ እየጠጣችሁ ለማንኛውም እንግዲህ አውራ ካለ እና ውድ ቤተሰቦቻችን ዛሬ እየተጨዋወትን ምን እያልን ጎጃም ነው ያለ ነው። ዛሬ አልተመለስንም ከጎጃም ምንመለስም አይመስለኝም። መንገድ ተዘግቶ ይህ ፖለቲካችሁ ፖለቲካ ትተናል። እዚህ ውስጥ አትክተቱት።
እና ውድ ቤተሰቦቻችን እንዲህ እያለን እያሳለፍን ነው እና እንዴት ነው ተመችቶሻል? ጎጃም አንተ እንዴት አይመችኝም? ጎጃም ሲባላል ማርያም እዛው ያለው መሰለኝ ብታይ። አዎ ግን አዲስ አበባ ውስጥ ነው። ጎጃም ሲባል አዲስ አበባ ውስጥ ነው ያለው አይደል? በጣም